ትልቅ የንግድ እንቅስቃሴ ይደረግባት እንደነበረ የታሪክ መዛግብት ያመላክታል። ወርል ላይ የሰፈረ ነው። የዛን ጊዜ የኛ ምርጥ ቡናችን እዚህ ሐረር ላይ ያለው ፍሌቨር ቴስት እንዳለውና ሌሎችም ሀገራቶች በዚህ በምስራቁ በኩል ከየመን ጀምሮ እዚህ የመጡ የንግድ እንቅስቃሴያቸውን በዘይላ በራችንን አስመልክቶ በዚህ ቡናዎቻችንን እንዲወጣና ወደ ውጭ ትልቅ እምርታዊ ለውጥ ያመጣ መሆኑን የታሪክ መዛግብት ላይ ኤኒ ጎግል ላይ ብንገባ ጂፓል ላይ ብንገባም የሚያሳየን ነገር በትክክል የተቀመጠና አሁንም ላለን ስልጣኔ ፈርቀዳጅ እንደሆነ በኤክስፖርት አይተማችን ከኮፊ ጋር መመስረቱን አያይዞ የሚያሳየው ከ16ኛ ክፍለ ዘመን ጀምሮ በትክክል የተቀመጠና ቀደም ራይስ እንዳስቀመጡ ትሬድ ሩቱ ዋንኛው የሚካሄድበት የነበረው ዜላ ነው። ሞካን ያሳያል፣ የመንን ያሳያል። በዚህ አይነት መልኩ በትክክል የተቀመጠ መሆኑን በግልጽ ሌላው ትራዲሽናል እንዳለ ቅቡን እዛ አሁን ሰማያዊውን ላለማስቀመጥ ኦልዱን ለማስቀመጥ የሄድንበት ነው። በግመል እዚህ ኤክስፖርት የሚደረገውን ነገር ለመውሰድ ሁሉ ይመጡ